ዶክተር ጽጌዬ ረዲ ከሆንሽ መድረኩ ላንቺ። እግዚአብሔር ይባርክልን። በጣም ነው የምናመሰግነው። እግዚአብሔር እኛን ለማስተማር ጸጋውን ስላበዛላችሁ፣ እኛ ደግሞ ደፍተራችንና እስክሪብቶችን ይዘን በቃ አእምሮአችንን ጽድት አድርገን እንጽፋለን። እሺ፣ ሰላም ናችሁ ቤተሰብ? እንዴት አመሻችሁ? እግዚአብሔር ይመስገን። ሁሉም ሰላም፣ ሁሉም አማን። እንኳን ደህና መጣችሁ። ተመልሰን ስለተገናኘን በጣም ደስ ብሎኛል። በሌላ ቶፒክ ሁላችሁም እንኳን ደህና ቆያችሁ ብያለሁ። አሜን። ዛሬ ቶፒካችን የሚሆነው የማህፀን በር ካንሰር እና ፕሪቬንሽኑ ደግሞ በቫክሲን ስለዛ ነው ዲስከስ የምናደርገው። በመጀመሪያ ግን ያው ቤዚክስ ሁልጊዜም ቤዚክ ስለሆነ ስለሱ ማውራት ፈልጋለሁ። የሰው ልጅ የተፈጠረው በአምላክ በፈጣሪ አምሳል ነውና we are created perfect እና በሽታዎችን የምንከላከልበት ኢሚዩኒቲያችን ስለሱ ማውራት ፈልጋለሁ። ሌላ ደግሞ እዚህ የተገናኘኑ ሰዎች በሙሉ ሜቢ ጂኦግራፊካሊ ሴፓሬት ኤሪያ ብንሆንም ግን ሳይንስ እንደሚለን we are all connected because ሁላችንም ከአንድ ሶርስ from the same source ነው የመጣ ነውና ይሄ የኳንተም ፊዚክስ ፈንዳሜንታል ነው። even though we are separated, people are not separated እና the same energy, the same positive energy መልካም kindness ያለበት ፋሚሊ ነውና I am so grateful for this። እና ሰዎች ያው ስንፈጠር እያንዳንዳችን ከእናትና ከአባት ነው። ከእናትና ከአባት የወሰድነው ክሮሞዞም ከእናት 23 ከአባት 23 ጠቅላላ 46 ክሮሞዞም ነው። ነገር ግን ከዛ በላይ እያንዳንዱ የአባት ስፐርም ወይ ደግሞ የእናት ኤግ ባለፈበት ኢንቫይሮንመንት ባደገበት ቤተሰብ ባደገበት አካባቢ በጎ ወይም መጥፎ ተጽዕኖ ሪከርድድ ሆኖ ነውና ያለው ይሄ በጣም ማተር ያደርጋል ፎር ዘ ፊውቸር ማዘር የምንሆን ፊውቸር አባት ለምንሆን ሰዎች እያንዳንዱ የምናልፈባት ነገርና የምናሳልፈው ኢሞሽን ጥሩ ኢሞሽን ይሁን መጥፎ ኢሞሽን ኢት ማተርስ ቢኮዝ አንድ ብቻ ሳይሆን እስከ 3 ጀነሬሽን ድረስ የሚተላለፍ ነውና የበሽታ መከላከል አቅማችን ሌሎች በሽታዎች የሚከሰቱት ከዚህ ጋር ሪሌትድ ናቸው። ዲፕ ሳይንስ ከጄኔቲክ አልፎ ኤፒጄኔቲክስ ከረንትሊ ኢቮልቪንግ ሳይንስ ነውና ለምሳሌ ስለ ካንሰር ብናወራ 5 እስከ 10% ብቻ ነው ጄኔቲክ ኤረር ኮዙ። ሌላው ከ90 እስከ 95% የሚሆነው ኢንቫይሮንመንታል ፋክተር እና ላይፍ ስታይል ነው። ኢንቫይሮንመንታል ፋክተር ስንል ደግሞ የምናልፍባቸው ኢሞሽናል ፖዚቲቭ ኦር ኔጌቲቭ ኢሞሽንስ ናቸው። ፖዚቲቭ ኢሞሽን ስንል ምንድነው? ለምሳሌ ሰዎች ደስተኛ ሲሆኑ ወይ ደግሞ ቴንክፉል ግራቲቲዩድ ኤንድ ጆይ በዚህ ውስጥ የሚለቀቁ ሆርሞኖች አሉ። የደስታ ሆርሞኖች የምንላቸው እነ ኦክሲቶሲን ለምሳሌ አንድን ሰው ሀግ ሲያደርግ የሚሰማው ደስታ በዛ ሰዓት የሚለቀቅ ኦክሲቶሲን ሆርሞን አለ። አብሮ ደግሞ ኢንዶርፊን ሆርሞን አለ። በዚህ ሰዓት የበሽታ መከላከል አቅማችንን ኢሚዩኒቲያችንን ሳይቀር ቡስት ያደርገዋል። ሪቨርሱን ደግሞ ብናየው ኔጌቲቭ ኢሞሽን ላይክ ስትረስ፣ መጨነቅ፣ ሳድነስ፣ ፊር፣ ሪቬንጅ እነኚህ በሙሉ ኔጌቲቭ ኢሞሽኖች የሚለቁት ስትረስ ሆርሞኖች ኮርቲሶል ይለቀቃል። በኮርቲሶል ሆርሞን ምክንያት ደግሞ ብዙ ኢንፍላሜሽን ይመጣል። ኮሚኒኬብል ዲዚዝም ነን ኮሚኒኬብል ዲዚዝም ፕሪቨንት ማድረግ የሚችለው ኢሚዩኒቲያችን ይዳከማል ማለት ነው። ስለዚህ በጣም እነኚህ ኢሞሽኖች ኢንቫይሮንመንታል ፋክተሮች the most common cause of disease ወይም ደግሞ በሽታ አምጪ የምንላቸው የመጀመሪያው ኮዙ ባክግራውንዱ እነኚህ የምናልፈባቸው ኢሞሽናል ኔጌቲቭ ኦር ፖዚቲቭ ኢምፓክቶች ናቸውና ሌላ ደግሞ ሶሻል ቢኮዝ ቅድም እንዳልኩት really human being are not separated, we are connected ወደንም ጠላንም ይሄ ኳንተም ፊዚክስ ያረጋገጠው ነገር ነውና we are connected። ስለዚህ አንድ ሰውን ሲጠላ ወይ ደግሞ ሪቬንጅ ሲያስብ
ኢዝ አጌንስት ሂዝ ኦን ኮኔክትድ የሆነው ከኖርማል ከኔቸር ወይ ደግሞ እግዚአብሔር ከሰራው ነገር አጌንስት እየሆነ ነውና ኢዝ ቨልነረብል ፎር ብዙ አይነት ህመሞች ቨልነረብል ይሆናል እና ቅድም እንዳልኩ ሶሻል ኢንተራክሽን ለምሳሌ ሎሊነስ አይዞሌሽን ኢሚዩን ዲፌንስ ወይም ኢሚዩኒታችንን ይቀንሰዋል ቢኮዝ የዲፌንስ ሴሎቻችን ጀስት ላይክ ናቹራል ኪለር ሴል የሚባሉት እነሱ ይቀንሳሉ በዚህ ሎሊነስ ሲሰማን የሚለቀቁ ኮርቲሶል ወይ ስትረስ ሆርሞን ምክንያት ማለት ነው ስለዚህ እርስ በራሳችን ኮኔክትድ መሆን ወይ ፖዚቲቭሊ ሃግ መደረግ ኢምፓክትስ ኤሎት እና በዚህ የዛሬውን ቶፒክን እንጀምራለን ስለ ሰርቫይካል ካንሰር ከማውራቴ በፊት እዚህ ፎሎ ያደረጋችሁ እየሰማችሁ ካላችሁ ሰርቫይካል ስክሪኒንግ ያድርጎ የሚያቅሰው ካለ አሁን ካስተማረችን ትምህርት ዶክተር ጽጌ ከታች ጻፉ ሰርቫይካል ቴስት ያደረጋችሁ እኔ አርጌ ያውቃለሁኝ ከማህፀን ውስጥ የሆነ ነገር ትንሽ ቆርጠው እንትን ይወስዱና እሱ ይመረመራል ሌሎቹ ካላችሁ እታች ጻፉና ኢንቪቴሽን ልክላችኋለን አመሰግናለሁ ሜሪዬ የጻፉ ካሉ እየተመለከትሽ እኔም እያየሁ ነው አሌክስ ጥያቄ ያለው አንዳችሁን ማውረድ ይኖርብኛል ባንተ ልጨክ እንደለለየ ቢኮዝ አንዋር እናቱ የካንሰር በሽተኛ ስለሆነች ከሳውዲ አረቢ ወደ አዲስ አበባ መታለች ለመታከም እና እሱም አንዴ ረጋ ብሎ ይጠብቅና ጥያቄ ስላለው ነው ያስገባሁት ይቅርታ ግሎሪ እንዴት አመሻችሁ ደህና ናችሁ እንዴት ናችሁ አዎ በጣም የሚረብሽ ሙዚቃ አለ አንተ ጋር ያ ወክ እያረኩ ነው ግሎሪ ወክ እያረኩ ነው አዲስ አበባ እሺ I'm sorry for that that's okay እሺ አሁን እንዴት ነው አሁን ደህና ነው እኔ ዶክተርን መጠየቅ የምፈልገው በተለይ የፕሮስቴት ካንሰር ሜቢ ከርሱ ጋር የማይገናኝ ነው አሁን ላይ በጣም እየሰፋ ነውና ሜቢ if you are ready ስለ ፕሮስቴት ካንሰር ትንሽ ሀሳብ ቢነሳ አሁን አብዛኛው ሚዲያውም ኢትዮጵያ ላይ የተለያየ የሕክምና ዘርፍ ላይ ያሉ ባለሙያዎችም ስለ ሰርቫይካል ካንሰር አዌርነስ እየፈጠሩ ነውና ለልጃገረዶችም ክትባት በየትምህርት ቤቱ ይሰጣል ግን በጣም ችግር ላይ ያሉ ወጣቶች አሉ በተለይ በፕሮስቴት ካንሰር እና ይሄን በተመለከተ ሜቢ if you are ready ሀሳብ ብታነሱልን እሺ እናመሰግናለን ደሴ መጨረሻ ላይ ዲስከስ ማድረግ እችላለሁ I'm ready እሺ ዶክተር ሜቢ ካላበዛው ግሎሪ የሰርቫይካል ካንሰር በተለይ አሁን ኢትዮጵያ ላይ የትኛውም የእድሜ ክልል ላይ እየተከሰተ እያስተዋለ ነውና አብዛኛውን ጊዜ አይድንም የሚል አቲቲዩድ አለ በተለይ ካንሰር የሚባለው ከስሙም ስንነሳ በካንሰር የተጠቁ ሰዎች አንድንም የሚል አይነት ስሜት ነው ያላቸውና ኢንኬዝ እንኳን አንድ እንስት በሰርቫይካል ካንሰር ብትያዝ የመዳን ፕሮባቢሊቲ ምን ያክል ነው ሜቢ ምን አይነት ጥንቃቄ ማድረግ ይቻላል ከተያዙ በኋላ የሚለውን ማንሳት ቢቻል አዎ የዶክተርዬ ፕሮግራም ዛሬ እሷ የምትናገርበት ዘርፍ መጀመሪያ አርስቱ ያነሳችው የማህፀን ሰርቪካል ካንሰር ነውና በደንብ ትገልጽልናለች አሁን ጥያቄዋ የነበረ ቴስት ያደረገ ሰው ነበርና አንዴ እንዳለችው ከጠበቅ እሱን ታስተምረንና መልስ ትሰጣለች እና በጣም ነው እናመሰግናለሁ እሺ ግሎሪያ አመሰግናለሁ ክብረት ይስጥልን thank you very much አሜን አውራ ግን ዶክተሮችን አመስግኑልኝ ፕሊዝ እነሱ ጊዜያቸውን መስዋዕት አድርገው ትምህርታቸውን ስንት የለፉበትና የደከሙበትን እኛን ለማስተማር እዚህ ስለመጡ ክብር ለነሱ ይሁን ዶክተርዬ አቤት ግሎሪ አለው ሰምቻለሁ የጥያቄ ሰርቫይካል ካንሰር ላይ
ከተያዙ በኋላ የመዳን እድል በሚለው በኋላ ዲስከስ የምናደርገው ነው ማለት እያንዳንዱ ትሪትመንት በደረጃ ስለሚወሰን እሱን ዲቴይል ዲስከስ እናደርጋለን። እሺ እሺ አይ ቲንክ ከዚህ በፊት ስክሪን አድርጎ የሚያውቅ የለም ከግሎሪ በስተቀር። እኔ ብቻ ነኝ ያደረኩት። because you believe in science. Yes, yes. እሺ it was not painful አይደለ? I think ለሌሎቹ ትምህርት እንዲሆን painful አይደለም painful አይደለም። ትንሽ ቀን ጠብስ ያርዋል ግን የሆነ ስሜት ይሰማሻል እንጂ painful አይደለም። that's not invasive አይደለም። አይደለም ፍጹም። እሱ ነው ማስተላለፍ። አንዴ ሳይሆን 2 ጊዜ ነው ያደረኩት። Okay, every 3 years or every 5 years? Actually every 5 years. Yeah, okay. እሺ thank you so much. እኔም በጣም ነው የማመሰግነው። እሺ ግሎሪ እኔ መብራት የለምና ኤኒ ታይም ሊዘጋ ይችላል ስልኬን። ይቅርታ ቻርጅ አላደረከውም? አዎ መንገድ ላይ ስለነበርኩ ለዛ ነው። አሁን ጋና ቤት በቃ የሆነ ቦታ ሂድና ቻርጅ አድርገው። በኋላ ታች ሆነን ስማንና እንትን ሲመች ትገባለህ አንዋርዬ። እሺ 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 ቴንክ ዩ። ሰላም ግሎሪ፣ ሁላችሁም ሰላም ብያለሁ። ሰላምሽ ብዝት ይበል። ስለዋዬ እንዴት ነሽ? አለው በጣም ደስ ይላል ፕሮግራማችሁ። እኔ እንኳን አሁን ነው የመጣሁት። ሶሪ ውጭ ላይ ስለሆነ ድምፅ አለ እንደሚረብሽ መንገድ ላይ ነኝ። ደህና ነው። አይ እኔ ለዶክተር ጥያቄ አለኝ። ማለት ጓደኛዬ ከዚህ በፊት እንደዛ ሆና ኦፕራሲዮን አድርጋ ነበርና ከአመት በኋላ ደግሞ ተመልሶ መጣ እና አሁንም ኦፕራሲዮን እንድታደርግ ሰርቪካል ካንሰር ነው የማህፀን። ኦኬ ያ እሱ ነው አርእስታችን ዛሬ እሱ ነውና ይሄው ዶክተር እየሰማችሽ ነው። እና ልደውልላትና ሼር ላድርግላት ትግባ? አዎ ሼር አድርጊላት። እሺ ሰልዋዬ አድርጊያትና ትግባ። ሼር እያደረገችላት ነው። ካንቺ ጋር ነው ያለችው ስደት። እሷ እስከምትመጣ ድረስ ሌሎች ጥያቄ ያላችሁ ወይም ያደረጋችሁ ኤክስፒሪየንሳችሁን መናገር የምትፈልጉ ከስር ጻፉ። የዶክተር ጥያቄ እሱ ስለነበረ እሺ ማን ነው አስገብኝ የሚል ያለው? ሜሪዬ እንትን እያደረግሽ ነጃት ደውዬላታለሁ። እሺ ነጃት የምትል አካውንት ወይም ሚል አካውንት ደግሞ ጥያቄ አለው። ጥያቄ ያለው ሰው ይቀጥል፣ ከዛ እንጀምራለን። እሺ ኢዩኤል ጥያቄ አለ። ኔትወርክ እየተሽከረከረ ነው አባዬ። እሺ አይ ቲንክ በቃ ትምህርቱ ይጀምራል። አዎ እንቀጥል ዶክተርዬ። እሺ እኔም ሚውት አስሬ ኢትዮጵያ ውስጥ እንግዲህ የአዲስ አበባ ዩኒቨርሲቲ የካንሰር ሬጂስትሪ ዳታ እንደሚያሳየው በአንድ አመት በ2023 ብቻ የማህፀን በር ካንሰር ወይ ሰርቫይካል ካንሰር ከ8100 በላይ ፔሸንቶች ዲያግኖስ ሆነዋል። ከዛ ውስጥ ግን ትሪትመንት ጀምረው ያልቀጠሉ ናቸው የሚበልጡት። ሞር ዛን 70% they lost their follow up curative treatment የወሰዱት only 3.6% ነው which is so sad። ሌሎቹ ደግሞ 26 ምናምን % አካባቢ የሚሆኑት ተመልሶ ቅድም ጥያቄ እንደጠየቀችው ተመልሶባቸዋል፣ ሪከር ያደርጋል ቲዩመሩ።
እና ሰብሳሃራን አፍሪካ ወይ ደግሞ ኢትዮጵያ ውስጥ የማህፀን በር ካንሰር ሁለተኛ ነው ከጡት ቀጥሎ ሴቶች ላይ ውሜንስ ካንሰር ላይ ከጡት ብረስት ካንሰር ቀጥሎ cervical cancer is the second most common malignancy and the second leading cause of death ነው when we see US data ብናይ ግን በአሜሪካን ሀገር because they started HPV vaccine 2006 almost 20 years back ነው HPV vaccine የጀመሩት cervical cancer top 5 malignancy ላይ ራሱ የለም የፕራይመሪ ብረስት ለንግ ኮሎሬክታል ሌሎች ናቸውና cervical cancer ምን ያህል preventable እንደሆነ የኛን ዳታና የአሜሪካን ዳታ ስናይ እነሱ ጋር የመጀመሪያው 5 ላይ የለም እኛ ጋር ግን ሁለተኛ ገዳይ ነውና especially when a mother died የልጆቹ they will be mother orphan ይሆናሉና preventing cervical cancer is so crucial በጣም አስፈላጊ ነው ምክንያቱም እሷን ብቻ ሳይሆን የምናድነው ቤተሰቡንም ነው ልጆቹንም ነው የምናድነውና በዛ ምክንያት በ2018 ጀምሮ ኢትዮጵያ ውስጥ የኤችፒቪ ቫክሲን እንዲጀመር በኦሮሚያና በትግራይ ክልል ተሞክሮ ነበረ ነገር ግን ኤግዛክትሊ ምን ያህል ቫክሲኔትድ እንደሆኑ ግን ሪሰንትሊ በ2023 2024 እስከ ሪሰንት ያለው ወደ 6.3 ሚሊዮን የሚሆኑ ሴቶች ከ9 ዓመት እስከ 14 ዓመት ያሉትን ስኩል ቤዝድ ካምፔን ተካሂዶ almost 6.3 million girls are vaccinated ይሄ ለኛ በጣም ትልቅ አቺቭመንት ነው ብዬ ነው የማስበው ስቲል ግን በደቡብ ክልል ወደ ሀዲያ ጉራጌ ዳታ ተሰርቶ ቫክሲን መውሰድ አይፈልጉም ምክንያቱም they think infertility ያመጣል መውለድ አለመቻል ያመጣል ቫክሲን ብለው ነው የሚያምኑትና መውለድ እንዳይቻል የሚያደርገው ራዘር ቫክሲኑ ሳይሆን አለ ቫክሲኔትድ አለመሆኑ አለመታከሙ ነውና ይሄንን ደግሞ ማድረግ የሚችለው ሪሊጂየስ ወይ ደግሞ እዛ ተቀባይነት ያላቸው ያገር ሽማግሌዎችን አድሬስ አድርጎ ማስተማር ያለብን ይመስለኛልና ከ9 ዓመት ጀምሮ እስከ 14 ዓመት ፕሪፈር የሚደረገው ኤችፒቪ ቫክሲን አንደኛ በዚህ እድሜ ላይ የኢሚዩን ሪስፖንሱ ወይም የበሽታ መከላከል አቅም የማመንጨት ልጆች ላይ በጣም ከፍተኛ ስለሆነ በዚህ እድሜ ቫክሲኔትድ ቢሆኑ they will be immune ሌላ ደግሞ ቢፎር ሴክሹዋል ኤክስፖዠር ነው ምክንያቱም once they are sexually active ከሆኑ በኋላ ቫክሲኔትድ ማድረግ if they are already ለኤችፒቪ ኢንፌክሽን ከተጋለጡ ይሄ ሂዩማን ፓፒሎማ ቫይረስ የምንለው ነው ለሰርቫይካል ካንሰር 90% የሚሆነው የሚያመጣው ኮዙ ይሄ በሴክሹዋሊ ትራንስሚትድ የሚሆን ነው እኛ ሀገር ነው እንጂ ለሴቶች ብቻ የሚሰጠው ኢቨን ይሄ ቫክሲን ኤችፒቪ ቫክሲን አብዛኛው ዩሮፕ እና ኖርዌይ ፖርቹጋል ሌሎች አብዛኞቹ ዩሮፒያን ሀገሮች ለወንዶች ከ9 እስከ 14 ነን ጀንደር ዲስክሪሚኔሽን ለወንዱም ለሴቱ ነው መሰጠት ያለበት ከ9 እስከ 14 ለሆኑ ወንድና ሴት ምክንያቱም ሴክሹዋሊ ትራንስሚትድ ነው በግብረ ስጋ ግንኙነት የሚተላለፍ ቫይረስ ነውና ወንዱም ይይዘዋል ስለዚህ ለመጨረሻ ለይሄ አናል ሲኤ ወይ ደግሞ የአንጀት ጫፍ ላይ ካንሰር ወይ ደግሞ የአፍ ውስጥ ካንሰር ምክንያቱም as we know currently homosexuality in the world ያው የበዛ ነው ያለው እኛ ጋም ክሊር ስላልሆነ ወይ ደግሞ በድብቅ ስለሆነ ነው እንጂ there is ብዙ ሰዎች ሆሞሴክሹዋል አሉና ኤችፒቪ ወንዶችም ቫክሲኔትድ ቢሆኑ ከዚህ ኢንፌክሽን ፕሮቴክትድ ይሆናሉ ለጊዜው ግን ለሴቶች ልጆቻችን ብቻ ነው እየተሰጠ ያለው ከ9 እስከ 14 ዓመት ላሉት if they are not exposed ግን እስከ 26 ዓመት ድረስ መሰጠት ይቻላል ካቻፕ ቫክሲን ለሴቶቹ እና ይሄ ቫይረስ ነው ለ90% የማህፀን በር ካንሰር የሚያመጣው ስለዚህ አንዱ የምንከላከለው በቫክሲን ነው ሁለተኛው መንገድ ደግሞ የምንከላከለው ቅድም ከግሎሪ ጋር እንዳወራነው ስክሪን በማድረግ ነው ስክሪን ደግሞ የምናደርገው ከ21 ዓመት ጀምሮ ላሉ እስከ 65 ዓመት ላሉ ሴቶች ፓፕ ቴስት የምናረግ ከሆነ በየ3 ዓመቱ ሁለቱንም ቫይረሱ አለ የለም የሚለውን ቴስት የምናረግ ከሆነ ደግሞ በየ5 ዓመቱ ከ21 ዓመት እስከ 65 ዓመት ላሉ
ሴት እህቶቻችን ስክሪኒንግ አለ በየጤና ጣቢያ በየሆስፒታሉ አሁን በደንብ ፕሮሞት እየተደረገ ነው እየተሰራ ነው ያለው ምክንያቱም ስክሪን ሲደረግ ገና ወደ ካንሰር ያልተቀየረ የሴሎች መቀየር ከታወቀ እነሱ በቀላል ህክምና መወገድ ይችላል ኢቭን ካንሰር ከሆነም በኋላ early stage ላይ ወይ መጀመሪያ ደረጃ አካባቢ በሰርጀሪ ሙሉ ለሙሉ ኪሬቲቭ ትሪትመንት መውሰድ ይችላሉ ስለዚህ ስክሪኒንግ በደንብ አድቮኬት ማድረግ አለብን ብዬ ነው ማምነው እዚህ ያላችሁ ሰዎች እህት ወይ በቃ ዘመድ እናት ያላችሁ ከ65 በታች ስክሪን ቢደረጉ early ዲቴክት መደረጉ ትሪትመንቱ ኢትዮጵያ ውስጥ ደግሞ አለ ሰርጀሪ አለ ኬሞ አለ ጨረራ አለ ሁሉም አይነት ህክምና ስታንዳርድ ኦፍ ኬር ኢትዮጵያ ውስጥ አለና it will be good ብዬ ነው ማስበውና ይሄ ኢንፌክሽን ደግሞ አብዛኛውን ሰዎች ሊያጠቃ የሚችለው ኢሚዩን ኮምፕሮማይዝድ ለሆኑ ኢሚዩኒቲያቸው ለደከመ ሰዎች ስፔሻሊ ኤችአይቪ ታማሚ ሌሎች ኢሚዩኒቲያቸው ወይም የደም የበሽታ መከላከል አቅማቸው የወረዱ ሰዎች ለዚህ በሽታ ሊጠቁ ይችላሉና ስለዚህ ስክሪን ቢደረጉ ፕሪቨንት ማድረግ እንችላለን ሞታቸውን መቀነስ እንችላለን ማለት ነው እኔ ምለው ይቅርታ ዶክተር ማለትም የሆነች አንድ እህት የነበረች እና አረብ ሀገር ላይ መጀመሪያ የሆነ ኢንፌክሽን ነገር ተፈጥሮባት ለብዙ አመታት ማለት ነው ታማ ነበር ወደ ኢትዮጵያ ከመጣች በኋላ ኢትዮ ጠቢብ ላይ ማለት ነው ኢትዮ ጠቢብ ሆስፒታል ላይ ሆዷ ላይ የሆነ በጣም እንደ የእግር ኳስ የሚያክል ነገር በቃ ድብልብል ነገር ኦፕራሲዮን ተደርጎላት አወጡላት አልወለደችም የሌላ በሽታ ደግሞ የሌላ ተጓዳኝ በሽታ ደግሞ ምንም የለባትም የቆየ ሲመጣ ከአመታት በኋላ ያ ነገር ከተደረገች ቢያንስ ከ5 እና ከ6 አመት በኋላ ሌላ የማህፀን ካንሰር ሆነባት በሰዓቱ መጀመሪያ የማህፀን ካንሰር እንዳይሆንብሽ ብለን ነው ይሄ ነገር ሆድሽ ላይ ያለ ሌላ ኢንፌክሽን ነው ማም ብለው ነው ኦፕራሲዮን ያደርጓት ከ5 እና ከ6 አመታት ቆይታ በኋላ ከ5 ከ6 አመታት ቆይታ በኋላ ግን ማለት እዛው ኢትዮ ጠቢብ ሆስፒታል ላይ እዛው ላይ አይ ማህፀን ካንሰር ነው አንቺ ጉዳይ ምናምን ነገር ይሏትና ኦፕራሲዮን ያደርጓታል አሁን እቺ ልጅ ኦፕራሲዮን ከተደረገች በኋላ ፈጣሪ ያዋድኗት ህይወቷ በርግጥ አለ ነገር ግን ጸጉሯን ሙሉ ለሙሉ መልጦታል በሽታው እና ደግሞ ገና ምንድነው ከተደረገች በኋላ አሁን ህይወቷን ማስቀጠል የቻለችው በምንድነው በክኒን ብቻ ነው ነገር ግን ይህ ነገር ከዛ ክኒን ካልተጠቀመች እቺ ልጅ አሁን መኖር አትችልም ማለት ነው የሚጠፋበት ራሱ የቻለ መንገድ አለው ወይ ነው ከዚህ ነገር ውጪ እስኪ ምናልባት ምን እንደሆነ እኔ እንጃ ይህ ነገር ነው እስኪ ለመጠየቅ ማከል የሆነ ትንሽ ዕውቀቱ ባገኝ ደስ ይለኛል እሺ ታንክ ዩ ያው የማህፀን ካንሰር ሲባል የማህፀን በርና የማህፀን ካንሰር ይለያያል የማህፀን ካንሰር ሲሆን ኢንዶሜትሪያል የውስጠኛው ማህፀን ነው የሚሆነው የማህፀን በር ሲሆን ደግሞ ካንሰር ነው አዎ ቦታው ይወስናል የማህፀን ነው ኖርማል የማህፀን ካንሰር ነው ያሏት ግን ምንድነው ያ ነገር ደግሞ ማለት በርና የማህፀን ኤኒዌይ ያው ጸጉሯ መልጧታል ላልከው ነገር ዶክተር ጸጉሯን የሚመልጠው ሰርጀሪው ሳይሆን ያው ኬሞም እየወሰደች ነው ማለት ነው ከሰርጀሪው በኋላ መድኃኒቶች እየወሰደች ነው ዶክተር እና ደግሞ ማለት ማህፀኗ አሁን ሙሉ ለሙሉ ማለት ማህፀኗን አውጥተውታል እሺ ሁለተኛ ነገር ደግሞ ጸጉሯ ደግሞ የተመለጠው በሽታው ላይ ያለች ነው ሆስፒታልም ከመግባቷ በፊት ልጅቷ የሆነ ትንሽ በሽታዋን ቶሎ የማጋለጥ ባህሪ ስላላት ቆይታበት በጣም ሲጠናባትና ህይወቷ አስኪ ላይ ሲል ነው ተለገባችሁ በቃ ጸጉሯን ሙሉ ለሙሉ አሁን እየመለጠ ዋናው ነገር አሁን ህክምና እያደረገች ያለችው ለየትኛው ኢትዮ ጠቢብ ያያት ያለውን ዶክተር በደንብ ብታናገረው ቤተር ነው ግን ያው ማህፀኗ የሚወጣው የማህፀን በር ካንሰርም ሆነ የማህፀን ካንሰር ማህፀኑ ሙሉ ለሙሉ ካልወጣ ያው ትሪትመንቱ ሰርጂካል ነው ቀጥሎ ነው ሌሎች መድኃኒቶችና ወይ ቀዶ ጥገና ነው ከሐኪሟ ኦንኮሎጂስት ስላላቸው የኢትዮ ጠቢብ ሆስፒታል ኦንኮሎጂስቱን ዲቴል ብታናገረው ሌሎች ቴራፒ እኛ ሀገር ነው እንጂ የሌለው በሌላ ሀገር ሆሊስቲክ ሜዲሲን ይባላል ማለት የሚወስዱትን መድኃኒት እንኳን እንዲሰራላቸው መጀመሪያ ሰዎቹ በአይምሮአቸው ማመን አለባቸው ከአይምሮአቸው ሲያምን ነው ሌሎች ምንም አይነት መድኃኒት ቢወስዱ የሚሰራውና እኛ ሀገር ያው ኮሚኒኬሽናችን ያ ጋፕ አለ ምንም ማንደብቀው ነገር ነውና
ማመን አለባት መድኃኒቱን ስትወስድ ምን እንደሚያደርግ ምን ያህል የምትኖር ምን ያህል በሽታውን እንደሚያገጣት እያንዳንዷን ነገር ማመን አለባት እና እያንዳንዱ ቀንም ኢትስ ኤ ጊፍት የመኖር ጊፍት ነው እና እያንዳንዷን ቀን ደስተኛ ከሆነች የራሷ ሴል እንኳን እኛ ውስጥ እያንዳንዳችን ውስጥ ፈጣሪ ያስቀመጠው ሂሊንግ ፓወር አለ እና እያንዳንዱ ሴል ሂሊንግ ውስጥ ተማመናል እና ቴራፒ ያስፈልጋል። ከህክምናው ከኬሞቴራፒው ሰርጀሪው በላይ የአይምሮ ውስጥ የማሳመን ቴራፒ ያስፈልጋታል። ፖለቲክ እርግጠኛ አይደለሁም አሁን የማህፀን በሪውን የማህፀን ይሁን ኬሞ የወሰደች ነው ፀጉሯን የመለጠው ወይስ ደግሞ በካንሰር ምክንያት ማንኛውም አይሰማም። አሁን ተመልሰሻል። ይሄን ጥያቄ ራሷ ብትጠይቀው ነው እንትን እንዴት መሰለሽ የሆዷ ነገር ኦፕራሲዮን ውስጥ ያወጡት ይቺው ጠቢቦች ናቸው። ይኸውልሽ የሆዷ ላይ የነበረው ማለት ነው መጀመሪያ ላይ ከሳውዲ በቃ ከመጣች በኋላ ማለት ነው ይሄ ነገር ሰላም ሲደሳቸው ከዛ የመጣችው የሆዷን እነሱ አወጡት። ከጊዜ ቆይታ በኋላ አሁን ዘንድሮ ማለት ነው በጣም ኦቨር ሲያማት የፀጉሯን የመለጣት መጣ አልኩሽ። ያ ካንሰሩ ነው። እሷ ካንሰር ወደ ካንሰር ሙሉ ለሙሉ መቀየሩን አታውቅም ነበር እና ከዛ ጳውሎስ እነሱ ደግሞ ወደ ጳውሎስ እንትን አሏትና ጳውሎስ ሄደች። ጳውሎስ ደግሞ ኦፕራሲዮን ያደረጋት ማህፀኗን ሙሉ ለሙሉ አወጡት እና ደግሞ ምንድነው እቺ ልጅ ለመቆየት ግን ማለት ነው በቃ ምድር ላይ ለመቆየት ይሄ ክኒን መጠቀም አለበት ተባለች። በየ15 ቀኑ ምናምን ነገር እየሄደች ያን ክኒን በቃ ካልወሰደች ሚስ እንኳን ካረገችው በጣም እንትን ይላታል፣ ያማታል። ያው ሰውነቷ እንዳለ የተቆራረጠም ስለሆነ እና ደግሞ በቃ ይኸው ነው በቃ ምልሽ ዶክተር ያ ክኒን ካልተጠቀመች እቺ ሴትዮዋ በቃ በህይወት አትኖርም። ምግብ ደግሞ ራሱ ልበልሽ አሁንም አሁን ልክ በቃ የሆነ እንደ ስኳር በሽታ አሁንም በቃ መብላት እንዳለባት ነው የተነገራት ባስፈለጋት ሰዓት